ዘፈን በየቀኑ የሚያዳምጡ ክርስቲያኖች ዛሬ ዘፈን መስማት አቁሙ ብትላቸው ራሳቸው ይታመማል። ለምን እንደሚታመም ልንገራችሁ። ምግብ መብላት ፈልጋችሁ በጣም ከባድ የረሃብ ስሜት ተሰምቷችሁ ምግብ ያልበላችሁ ሰዓት ይታመማል አይደል? ማይንዳችሁ አምሯችሁ ይታመማል። ነፍሳችሁ የዛን ሰዓት ሁሉ ጊዜ ዘፈን ስለምትመግቧት ቢኮዝ ዘፈን የነፍስ ምግብ ነው። ጨለማው ዓለም ውስጥ ያለ የነፍስ ምግብ ነው። የብርሃን ዓለም ውስጥ አይደለም ያልኳችሁ። ነፍሳችሁ ምግብ ባስፈለጋት ቁጥር የምትመግቧት ምንድነው? ዘፈን ነው። ደሞመንት አንድ ስፍራ ላይ ቆመ በጣም የተራበች ሰዓት ዘፈን አምጣ ነው የምትልህ። አምሮ የተረበሸ ሰዓት ኔክስ የምታደርገው ምንድነው? ዘፈን መክፈት ነው። ዘፈን ከከፈትክ በኋላ ማይንድ መረጋጋት ይጀምራል። ልከኛ አይደለ? ቢኮዝ ነፍስህን አሁን ስለመገብካት ነፍስህን አሁን ከረሃብ ስሜት ነፃ ስላወጣት ምን ይቆምልሃል? የነፍስ ውስጥ ያለው የረሃብ ስሜት ይጠፋልሃል። ለዛ ነው በነፍስ ምግብ ነፍሳቸውን እየመገቡ በሚመግቧቸው ነገር አዲክትድ የሆኑ ሰዎች ነፃ ማውጣት ከባድ ነው። ለምን ነፃ ማውጣት ከባድ እንደሆነ ልንገርህ። ነፃ ይወጣሉ ግን የነፃ እነሱን የምታወጣበት መንገድ ከባድ ነው። 30 ዓመት ሙሉ እንጀራ ሲበላ የነበረን ሰው 30 ዓመት ሙሉ እንጀራን ሲበላ የነበረን ሰው ስጋው በፈለገ ቁጥር ሰውየው ምንድነው የሚሰጠው የነበረው? እንጀራ። ይሄንን ሰውዬ ዛሬ ቻይና አስገብታችሁት የቻይና ምግቦችን ብላ ብትሉት 2 ቀን ጾሙን ሊያደር ይችላል። ቢኮዝ እነዚህ ምግቦች ለሱ ስጋ ምንድናቸው? አዲስ ናቸው። የመጀመሪያ ቀን ሲበላቸው ይታመማል። ሁለተኛ ቀን ሲበላቸው ይታመማል። ሶስተኛ ቀን ሲበላቸው ይታመማል። አራተኛ ቀን አይኑን ጨፍኖ ነው ይበላቸው። እነሱን አዳፕት ለማድረግ ወይም ለመልመድ ለሱ ምንድነው? ከባድ ነው። ነፍሳቸውን ረጅም ጊዜና ረጅም ዓመታት የማይሆን ነገር ሲመግቡ የነበሩ ሰዎች ቸርች ውስጥ 20 ደቂቃ ጊዜ በርቃል ካካፈልካቸው በኋላ ነፍሳቸው ይሄ ምግብ አይመቻትም። ለዛ ነው እግራቸውን ያቅነጠንጣቸዋል፣ ወንበር እንትን ይላቸዋል ምናምን። ከ25 ደቂቃ በኋላ የነበሩበት ወንበር ባዶ ነው። ቢኮዝ ነፍሳቸውን ይሄንን ምግብ መመገብ አይችሉም። በዚህኛው ቦታ ለሰዓታት የሚመግቧት ምግብ አለ። ካሊብሮዶስ አካታይ ከጠዋት ጀምሮ እስከ ምሽት 12 ሰዓት ድረስ ሐሜት ሙሉ ሲያወራ የነበረን ሰው ና ቸርች እንግባ ብለህ 30 ደቂቃ እንጸልይ በለው። ከ3 ደቂቃ በኋላ እንቅልፍ ይመጣል። ለምን? ነፍሱ ይሄኛውን ምግብ ተመግቦ አታውቅም። ነፍሱ ይሄኛው ምግብ ምንድነው? አዲስ ነው። 30 ደቂቃ እንጸልይ በለው። በ3ኛው ደቂቃ እንቅልፍ የመጣን ሰው 30 ሰዓት ሙሉ ስለ ጋሽ ከበደ ብታወራ ግን ቁጭ ብሎ ይሰማሃል። ቢኮዝ ነፍሱ ይሄኛውን ምግብ ሁሉ ጊዜ ለምደዋለች። ከነፍስ በሽታ ነፃ እንድትወጡ ጸልያል። አሜን። ነፃ እንድትወጡ ጸልያል። አሜን። ነፃ እንድትወጡ ጸልያል። አሜን።